ግን እንዴት ነው? ምን ተሰማ ዛሬ ይሄንን ቦታ በማየት? ወይ ሳሚ ደስ ብሎኛል በል። ግን ያስፈራል። እንዴት ነው ቦታው ተመቸሽ? ያው ቦታው ያምራል፣ በጣም ያስፈራል። ፈርታል? ሰላምና ጤና ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦች፣ ዛሬ ለየት ያለ ቦታ ነው ይዣችሁ የምሄደው። በተለይ የበቆጂ ልጆች ከሆናችሁ ዛሬ የምወስዳችሁ ቦታ በጣም አስገራሚ የሆነ ቦታ ነው። በቆጂ አትሌቶች ምንጭ የምትባል ሀገር ብቻ ነች። ግን ከዛ ባለፈ በቆጂ ላይ ምን አይነት ነገሮች አሉ የሚለውን ዛሬ እንድናይ ነው ይህንን ቪዲዮ ይዤላችሁ የመጣሁት። እስከ መጨረሻ አብራችሁኝ እንድትሆኑ በአክብሮት ጋብዛችኋለሁ። በዚሁ አጋጣሚ አጠገቤም ሌላ ሰዎችንም ይዤ መጥቻለሁ። እነሱን ይዤ የመጣሁበት ምክንያት እነሱ ይሄን ቦታ አያውቁትም። ስለዚህ እነሱንም ሰርፕራይዝ ማድረግ ፈልጌ ነው። ደርሰናል ቤተሰቦች። አንቺን ሰርፕራይዝ ማድረግሽ ቦታውን አይታይሽም። የመረኝ ተፈሪያለሽ። ጅብ አለ ይወጣል። ኧረ እባክሽ ጅብ አለ። ፓርክ ነው ትራሪ ያላየሁት። ወደ ላይ እንሄዳለን። አልፈራሽም? ቦታውን ለማየት ነበር። አንበሳ አይዞህ ቦታው ትንሽ ከፍታ አለው። ያው እንገባለን። እንግዲህ ውስጥ ያለውንም ነገር ከቻልኩኝ ያሳያችኋለሁ። ካልቻልኩኝ እንግዲህ ምንም ማድረግ አልችልም። ማለት ውስጥ ላይት ምናምን ስለሚፈልግ በጣም ይቅርታ እየጠየኳችሁ፣ ግን እዚህ በቆጂ አቅራቢያ ላይ ያላችሁ ሰዎች መታችሁ ማየት ትችላላችሁ። እስቲ ለማንኛውም እንዴት እንደምንገባ ምናምን ላሳያችሁ፣ ስትመጡ እንዳይቸግራችሁ። ስንወጣም አብረን እንመለከታለን። አብራችሁኝ ቆዩ። እንግዲህ እንገባለን። በቀላል መንገድ ነው የወጣሁት እናንተን እንዳያዳግታችሁ። በነገራችን ላይ እዚህ ጋር ልክ ልገቡ ስትሉ ጠበብ ትላለች እቺ መግቢያዋ። ግን ስንገባ ደግሞ በጣም ሰፋ ስለሚል ወላ ስንሄድ ራሱ ምቹ የሆነ መንገድ አለው። ውስጥ ላይ ጠበብ ያለች መንገድ አላት። እስቲ አብረን እንመልከተው። ሰዎች እስቲ እጄ እየደማኝ ነው። የታችሁ ከሆነ ይታያችሁ ከሆነ እጄ እየደማኝ ነው ያለው። እስቲ እንግባና ያለውን ነገር ላሳያቸው። መግቢያው ላይ ምቹ አይደለም ግን ቤተሰቦች እስቲ እንግባ። በጣም ቤተሰቦች እንግዲህ በጣም መቅረጽ ፈልጌ ነበር ውስጥ ድረስ ሄጄ፣ ግን ምቹ የሆነ እንትን አላገኘሁም። እንግዲህ ከታያችሁ ይኸውና እዛ ጋር እንደምታዩት ጠባብ መንገድ አለ የሚያስገባው ወደዛ ማለት ነው። ይኸው ልክ እንደምታዩት ነው ማለት ነው። በጣም ይደክማል። እዚች ጋር ጠባብ መንገድ አለው ማለት ነው። የተነገረንና እንትን ያለው አንድ አይደለም። አንተ ስለዚህ ዋሻ ከዚህም በፊት ኢንትሮ አልነበረማ እና ምን ተሰማ ስታዩ? ፈርታል? አይዞን ያፈናቸዋል ምናምን ነገር ብቻ እንደዛ ነበር። ብቻ ግን እስቲ ጆሴ ከዚህም በፊት መታጣቀም ያ እኔ ያው ሰርፕራይዝ አድርጌያለሁ ዛሬ። ቦታውን ስታየው ምን ተሰማው? ፈሪቻለሁ። ልቀር ነበር ያሰብኩት። የምር ያስፈራል።
አይ ለመጀመሪያ ጊዜ ስለሆነ ነው ትንሽ የፈራው። ደጋግማ 1-2-3 ብትመጣ አትፈራም ብዬ ተስፋ ማለት ነው። ግን ከዛ ባለፈ እንዴት አየው? ያምራል ላይ ያምራል ደስ የሚል ነገር አለው። ወደ ታች ቢያንስ 100 ምናምን ሜትር ድርቀት። ቤተሰቦች እንግዲህ ያው ውስጥ ሆኜ ባሳያችሁ በጣም ደስ ይለኝ ነበር። ግን ያውላችሁ እንደምታዩት ነብር መጣብኝ በእናታችሁ። ቤተሰቦች ዋሻው ውስጥ ለውስጥ ይዞራል። ዘንዶ አያጣም። ሰው አይቶ አያውቅም። እንዳትቀር ቤተሰብ አይዞን። ቤተሰቦች ለቴር ነው ብዙ ታሪካዊ ቦታ አለ፣ እናሳያችኋለን። አሁን የመውረድ ጉዳይ ነው አሳሳቢ። በነገራችን ላይ እኮ በጣም ቀላል ነው። አንተ ነው ሲወጣና ሲወረድ ያናላ ያዛ ደስ ረፍሬን ምኑ ጋር ልርገጥ? ቆይ እዚህ ጋር ልርገጥ። ዞር ነው ወይኔ ቻው በቃ ወይኔ እስቲ እንዴት እንደሚወርድ ነው። ቻው ምን አድርገን በቃ ጠብቀኝ እንጂ ምንድነው? ምን አይታል ውስጥ አረስ ያበደ ነው። እጅግ በጣም ያምራል። በቆጂና በቆጂ ዙሪያ ያላችሁ ኑና ይሄን ዋሻ አዩት። በተለይ ባትሪ ይዛችሁ ከመጣችሁ ውስጥ ላይ ገብታችሁ ክላሶች አሉት ማየት አለባችሁ። ተማሪዎች የሆናችሁ የሚከራይ ክላስም አለ ውስጥ ተማሪ ለሆናችሁ ይከራያል። ሰርቪስ አለው ምናምን ቪአይፒ የሆነ ዋሻ ነው። በነገራችን ላይ የምር ቦታ አልተሰጠውም እንጂ በጣም የሚያምር ነው። ሲስም ለመጀመሪያ ጊዜ ነው እየመጣ ያለው መሰለኝ። መጀመሪያ ጊዜ ነው አይቼዋለሁ። በቆጂ ላይ እንደዚህ አይነት ነገር እንዳለ አላየውም። አትሌት መፍለቂያ ከመሆኗ ባሻገር ደግሞ እጅግ በጣም መስህብ የሚሆኑ ዋሻዎች እና ሌሎችም ቆንጆ ቦታዎች እንዳሏት አይቻለሁ። ሁላችሁም እየመጣችሁ ትጎበኛላችሁ። እኛም ደግሞ ሌላ ፕሮግራም የበቆጂን ቅርጽ እናሳያችኋለን። ግን ሲሴ አንድ ጥያቄ ኧረ ደክሞኛል። ደክሞሃል እዛ ላይ ወጣ። ግን እንዴት ነው? ምን ተሰማ ዛሬ ይሄንን ቦታ በማየት? ሳሚ ደስ ብሎኛል በል። ግን ያስፈራል። ስፔሻሊ ይሄን ስትወጣ ያለው ከዛ ውስጥ ደግሞ ከገባ በኋላ ከእንደገና መዞር አለብህ፣ መታጠፍ አለብህ። በነገራችን ላይ ለመግባት ምቹ ስላልሆነ ነው እንጂ ስንገባ ምን አለ ትንሽ ጠጋ እንዳለን የሆነ ጠበብ ያለች ጉድጓድ አለች እና እዛ ውስጥ እንዲተኝተ ምናምን ነው የምትሄደው። እኔ እስከ መጨረሻው እስከ ጥጉ ድረስ ሄጄ ነበር በአንድ ወቅት። አሁን ግን ያው ለካሜራ ምቹ ስላልሆነ ነው ቦታው። ለካሜራ ምቹ አይደለም፣ ስትገባም ያስፈራል። አብዛኞቹን ተኝተህ እየተፋቀቅ ነው መሄድ ያለብህ። ከዛ ውስጥ ላይ እንግዲህ ሰፋ ያሉ ክላሶች አሉት። ይሄንን ቦታ ጀግና የሆነ ብቻ ነው መጥቶ የሚያየው። ጀግና የሆነ በነገራችን ላይ ወርቄ ነበርኩ። አዎ እኔ በጣም ፈርቻለሁ። ምንድነው? አሁን ራሱ ፈርቻለሁ። ውስጥ ያየው ነገር አለ እንዴ? አይ ውስጥ በእንትን የሆነ ድምጾችም አሉት። ድምጽ አለው። ቦታው ተመቸሽ? ያው ቦታው ያምራል፣ በጣም ያስፈራል። እስኪ ቦታውን ስታየው ምን ተሰማሽ? ያው በቆጂ ውስጥ እንደዚህ አይነት ቦታ አለ ብዬ አላስብም። ያው ምርጥ ቦታ ነች፣ ጎብኟት። አይ ልክ ነሽ። በዛ ላይም ደግሞ ገብተሽ ብታዩ በጣም ደስ ይለኝ ነበር፣ ግን ምቹ አይደለም ላንቺም። በቅርብም በሩቅም ያላችሁ ውድና የተከበራችሁ የበቆጂ ልጆች እንግዲህ ሀገራችሁ ከአትሌቶችም ባለፈ በጣም ድንቅና ምርጥ የሆነ ቦታዎች አሏት። ከዛ ውስጥም አንደኛውን ዛሬ ለእናንተ ላሳያችሁ ነው የመጣሁት። በዛሬው ቪዲዮ እንግዲህ እንደምትዝናኑ ተስፋ አደርጋለሁ። ቦታውንም አይታችሁ እንትን እንደምትሉ። በዚሁ አጋጣሚ ግን ይሄን ቦታ ከዚህም በፊት መታችሁ ያላችሁ የበቆጂ ልጆች ስለዚህ ቦታ ያላችሁን አመለካከት ማለቴ ከዚህም በፊት ምን አይነት ነገር ገጥሟቸዋል እሱን እስቲ ኮመንት ላይ ጽፋችሁ እንድታስቀምጡልኝ ጠይቃችኋለሁ። በአንድ ወቅት ልጅ ሆኜ ነበር እዚህ አካባቢ ላይ መጣሁትና እኔ በመጣሁበት ወቅት የሰፈር ልጆች እዚህ ዋሻ ውስጥ በጣም የተለያየ ነገር እንዳለ ነበር የነገሩኝ። ማለት በዚህ ጋር ገብተን በሃይ ስኩል አካባቢ ጋር እንደምንወጣ እንደገናም ደግሞ ውስጥ ስንገባ 12 ክላስ ምናምን እንዳለው ነበር ሲነገረኝ የነበረው። ግን ያለው እውነታ ያ ለመሆኑን ገብቼ አይቼዋለሁ። ሀገራችን ላይ እንግዲህ በጣም ድንቅና ምርጥ የሆኑ ቦታዎች አሉ። እነዚህንም
ምናልባት በቆጂ ውስጥ ካላችሁ መታችሁ ማየት ትችላላችሁ። ቦታው ብዙም አይርቅም ማለት የዶባ ቄሬንሳ መንገድ ላይ ነው የሚገኘው ማለት ነው። በዚሁ አጋጣሚ ማመስገን የምፈልገው ሰው አለ። ከሲቲ ኬብሮን ዩቲዩብ ቻናል ሲስ ስቱዲዮ ከኔ ጋር ነው ያለው። ካሜራ እሱ ነበር ሲቀርጽልኝ የነበረውና ከልብ አመሰግናለሁ። በዚሁ አጋጣሚ ዩቲዩብ ቻናሉን ዲስክሪፕሽን ቦክስ ላይ አሊያም ኮመንት ላይ ፒን አድርጌ ያስቀምጥላችኋለሁ። ገብታችሁ ሰብስክራይብ እንታደርጉት ማለት እሱም የተለያዩ ቪዲዮዎችን እየሰራ ይገኛልና አሁን ላይ በጣም አሪፍ ሀሳቦች እሱ ጋር አሉ። ገብታችሁ ተጠቃሚ እንደምትሆኑበት ተስፋ ስለማደርግ ገብታችሁ ሰብስክራይብ አድርጉት። በዚሁ ጋብዛችኋለሁ። ስንወጣ እንዳሳዩዋችሁ ስንወርድ አሳያችኋለሁ። አብራችሁን ቆዩ። በነገራችን ላይ ግን ቆጂ ልጆች ከሆናችሁ የዚህ ቦታ ትዝታ ካለባችሁ ሀሳባችሁን ኮመንት ላይ እንድትጽፉልኝ። ማለት አሁን እኔ ያኔ ስመጣ እዚህ ጋር ምናምን የልብ ቅርጽ ስዕል ምናምን በቃ የተለያዩ ስዕሎች ነበሩና ጣሊያን ሳሎ ምናምን የሚባል ነገር አለ። የዚህ ቦታ እውነታ ግን እኔ በጣም ለማጣራት ሞክሬ ነበር። የአካባቢውን ነዋሪም ስጠይቅ ያውቃሉ የሚባሉትን ሰዎችንም ስጠይቅ ቦታው በተፈጥሮ እንዳለ ነበር የነገሩኝ። በተፈጥሮ ያለ ነው እንጂ የጣሊያን አይደለም ምናምን ሲባል ነበርና እኔ ግን ስሰማ ያደግኩት ጣሊያን ነው የቆፈረው ምናምን የሚባል ነገር ነው። እንግዲህ ትክክለኛውን መረጃ ማግኘት አልቻልኩም። ግን የአካባቢው ነዋሪ በጣም ትልቅ ሰዎች እንደነገሩኝ ከሆነ በተፈጥሮ ነው ልጅም ሆነን አለ ምናምን ሲሉኝ ነበርና እንግዲህ ከዚህ በላይ መረጃውም ካላችሁ መረጃውን እንድታደርሱኝ በአክብሮት ተጋብዛችኋለሁ። ይህን ቪዲዮ ከወደዳችሁት ላይክ ካደረጋችሁ ሀሳባችሁን ኮመንት ላይ ካስቀመጣችሁልኝ በቀጣይ ደግሞ በጣም አሪፍ ቦታ ነው ወስዳችሁ ይሄንኛው ምቹ ስላልሆነልኝ ነው። እስቲ ስንወርድ አብረን እንመልከት። ቤተሰቦች በዛሬው ቆይታችን አሪፍ የቪዲዮ ሀሳብ እንዳገኘን ተስፋ አደርጋለሁ። በቀጣይ ደግሞ በምርጥ ቪዲዮ ነው የምንገናኘው። ግን መርሳት የሌለባችሁ ነገር ይህን ቻናል ሰብስክራይብ አለማድረግ አይቻልም። ሰብስክራይብ ካደረጋችሁ ቤተሰብ እንሆናለን። እንዲህ ነበርን፣ እንዲህ መሆን አለብን። ስለዚህ ሰብስክራይብ